ሰላም እንዴት ናችሁ? መካኒኩ ዴቮ ነኝ። ስለ ስፌት ማሽኖች ዘወትር አዳዲስ መረጃዎች ወደ እናንተ እንዲደርሱ መካኒኩ ዴቮ የሚለውን ፔጅ ሰብስክራይብ፣ ሼር፣ ላይክ በማድረግ አዳዲስ መረጃዎችን ዘወትር ይከታተሉ። ሰላም እንዴት ናችሁ? ዛሬ በአንድነት የምናየው በስፌት ማሽናችን ላይ ቴንሽን ሬጉሌተር በመባል የሚታወቀው ነው። ቴንሽን ሬጉሌተርም ዋና ስራው በስፌት ማሽናችን ላይ የምንሰፋው ስፌት ክሩ ያለውን የመወጠር መጠን ባላንስ የምናደርግበት ነውና ይሄም ቴንሽን ሬጉሌተር የተለያዩ ፓርቶች አሉ። እነሱ እንዴት አሴምብል እንደሚሆኑ በአንድነት እናያለን። ትሬድ፣ ቴካፕ፣ ስፕሪንግ የምንለው ፓርት አለ። ስተድ፣ ቴንሽን ዲስክ፣ እንዲሁም ኢንዲኬተር፣ ቴንሽን ስፕሪንግ፣ ስቶፕ ፑሸር፣ ዲያል እና ተምብነት የምንለው ፓርቶች አሉት ማለት ነውና ስለዚህ እያንዳንዱ ፓርት እንዴት አሴምብል እንደሚደረግ በአንድነት የምናይ ይሆናል። ስለዚህ በአንድነት እንድትከታተሉ በትዕግስት። ስለዚህ የቴንሽን ሬጉሌተራችን ፓርቶች መካከል አንዱ ቴንሽን ስተድ ይባላል። ይሄ የምታዩት ቴንሽን ስተድ ነው። ቴንሽን ስተዳችን ግሩቭ ፓርት አለው። እንዲሁም ደግሞ እቺኛዋ ቴንሽን ዲስክ በመባል ትታወቃለች። ቴንሽን ዲስክ ናቸው እነዚህ ሁለቱም። በእነሱ መካከል ነው ክራችን የሚያልፈውና እቺን ደግሞ የምትመለከቷት ኢንዲኬተር ትባላለች። ኢንዲኬተር በመባል ትታወቃለች። ይሄ ደግሞ ስፕሪንጋችን ነው። እቺ ደግሞ ስቶፕ ፑሸር ትባላለች። ስፕሪንጋችን እዛው እንዲሆን ከፍቶ የሚዘል ነው። ይሄ መጨረሻው የኛው ደግሞ የምናየው ተምብነት በመባል ይታወቃል። እቺኛዋ ፓርት ደግሞ ስፒን ትባላለች። ውስጥ ላይ ሆና የምትገፋለን ቴንሽን ዲስኩ እንደሚገባ እየከፈተ እንዲዘጋ የምታደርግ ናት። እቺ ቴንሽን ፒን በመባል ትታወቃለች። ሌላኛው ፓርት ደግሞ ቴንሽን ስፕሪንግ ናት። እቺ ቴንሽን ስፕሪንጋችን ከቴንሽን ስተድ ውስጥ እንዴት ገብቶ ሎክ እንደሚያደርግ ግሩቭ ፓርት አለው። የቴንሽናችን ላይ የሆነች ግሩቭ ውስጥ ሄዳ የምትገባ ቀጭን የታጠፈች የስፕሪንጉ ፓርት አለች። እሷ እዛ ውስጥ በመግባት ሎክ ታደርጋለች። እቺ የምናያት ውስጥ ላይ ስፕሪንግ ውስጥ የታጠፈች ፓርት አለች። እሷ ሄዳ ግሩቭ ውስጥ በመግባት ሎክ ይደራደር፣ እርስ በርስ ይቆላለፍና ስፕሪንጋችን ዝም ብሎ ዜሮ ሆኖ ሮቴት እንዳያደርግ ያደርጋል። እንደሚገባ ስፕሪንጋችን ፈንክሽናል ስራውን እንዲሰራ ስፕሪንጋችን ወደ ታች እየወረደ እንዲመለስ በእንደዚህ አይነት መልኩ ስራውን እንዲተገብር የሚያደርገው ሎክ የምታደርግ ፓርት አለች በሁለቱ መካከል በግሩቭና በዛች በመቆለፊያው ፓርት ማለት ነው። ስለዚህ ስፕሪንጋችንን በዚህ መልኩ ወደዚህ ስፕሪንግ ሃውስ አለ። ይሄኛው እዚህ ሃውስ ውስጥ ስፕሪንጋችንን እቺን ቴንሽን ቴካፕ ስፕሪንግ በመባል የምትታወቀውን በዚህ መልኩ ነው የምናስገባው። ለማስገባት በትክክል ካላስገባን ከበድ ስለሚል በዚህ መልኩ አቅጣጫውን ወደ ውስጥ እናስገባለን። በመቀጠል ደግሞ ቴንሽን ስተዳችንን ይሄ ቴንሽን ስተድ ነው። እሱንም እንከትና እያሽከረከርን የምንከተው ለምንድነው? ግሩቭ ፓርትን በትክክል ሎክ እንዲያደርግልን ነው። ስንጣቂ ፓርት አለው። ስፕሪንጓ የታጠፈችው ሽቦ በትክክል ቦታዋ ላይ እንድትገባ በማሽከርከር ቦታውን እንዲያገኝ እናደርጋለን። ካገኘ በኋላ ደግሞ ጫን በእጃችን እንደዚህ በመግፋት ስክሩዋን እናጠብቃለን። ስክሩዋን በስክሩ ድራይቨር በመፍቻችን ለሱ ምቹ በሆነች ስክሩ ድራይቨር አነስ ባለችው ስክሩዋን ብሎኗን እናጠብቃለን ማለት ነው። ስናጠብቅ ግን በማዳለጥ እጃችንን እንዳይወጋን ጥንቃቄ ማድረግ አስፈላጊ ነው። ከተቻለ ማሽኑ ላይ በማስደገፍ ብታጠብቁ በዚህ መልኩ ይመከራል እና እጃችሁን ድንገት አዳልጦ እንዳይወጋችሁ በዚህ አይነት መልኩ ብሎኗን ስክሩን እናጠብቃለን ትክክለኛ ቦታ ላይ ስፕሪንጓ ከሆነች በኋላ ማለት ነው። እዛ አሁን ፈንክሽናል ናት። ስፕሪንጓን ስታዩ ወደ ታች ስታደርጉ ክር እንደዚህ በሚስባት ጊዜ ወደ ቦታዋ መመለስ መንቀሳቀሷን ቼክ ማድረግ አለባችሁ። በጣታችሁ እየገፋችሁ ሎክ ማድረጓን እርስ በርስ መቆላለፋቸውን። በመቀጠል ቴንሽን ዲስክ የምንለው አለ። እነዚህ ቴንሽን ዲስክ ክሩ በመካከላቸው ነው የሚያልፈው። በሚከፈትና በሚዘጋ ጊዜ ቴንሽን ሬጉሌተራችን ክሩን ምን ያደርጋል? እንደሚገባ ይገፋዋልም ጨምቆት ይዘዋል። ስፌታችን ተወጥሮ እንዲሰፋ ላላ ብሎ እንዲሰፋ እንዲያደርግልን ከሚያደርጉ ፓርቶች መካከል ነው። አሁን ደግሞ እያስገባናት ያለችው እቺ ፓርት ኢንዲኬተር ትባላለች። እቺ ኢንዲኬተር የተባለችው ምንድነው? ፒኗ ከውስጥ ሆና የምትገፋው እቺን ፓርት ነው። ኢንዲኬተሯን ነው። ኢንዲኬተሯ መሃል ላይ የሆነ የብረት ዘንግ የሆነ እንደ ብረት አይነት ፓርት አለው። ሄዶ ያን ብረት ፓርቱን ፒኑ ይገፋልና ማለት ነው። አሁን እቺ ያስገባን ያለ ነው ስፕሪንግ ትባላለች።
ስፕሪንጋችን ናት። ሁለት አይነት ስፕሪንግ እንዳለን ያው እናውቃለን። ይሄ ዋናው ስፕሪንግ ነውና ሌላኛዋ ቴካፕ ስፕሪንግ የምንላት ናት። ይሄ አሁን ያስገባነው ፓርት ደግሞ ስቶፕ ፑሸር እንላለን። ስቶፕ ፑሸር ይባላል ይሄኛው ፓርት። ይሄ አሁን ደግሞ የምናስረው ተምብነት የሚባል ነው። አሁን ይሄ ያጠበቅነው ያለ ነው ተምብነት የሚባል የቴንሽን ሬጉሌተራችን ፓርት ነው። ስለዚህ ክፍል ነው፣ ተምብነት ይባላል። በዚህ መልኩ እናጠብቀውና ሙሉ አሴምብሊውን በእንደዚህ መልክ አጀስት ካደረግን በኋላ ስፕሪንጋችንን በጣታችን ቼክ እናደርጋለን። ፈንክሽናል እንደሆነ ትክክል እየሰራ እንደሆነ ካረጋገጥን በኋላ ፒናችንን እንከታለን። ፒናችንን መርሳት የለብንም። ፒንን ከረሳን ብዙ ጊዜ የክር መበጠስ ማሽናችን ላይ ከሚያጋጥመው ምክንያት አንዱ ፒን ብዙ ጊዜ ይረሳል። ፒን ካልገባ ደግሞ እንደሚገባ ቴንሽን ሬጉሌተሩ አይከፍትም። የምትገፋው እሷ ናት፣ እንዲህ በመግፋት ማለት ነው። ማሽኑ ልክ ሰፍቶ በሚቆርጥ ጊዜ በራሱ አውቶማቲካሊ ይገፋል ፒኗን በውስጥ በኩል። ፒኗን የሚገፋው የማሽኑ ፓርት ደግሞ የምታዩት በውስጥ በኩል በመፍቻ እያሳየዋችሁ ያለውት ክፍል ነው። ያ የውስጠኛው ክፍል ፒናችንን እንደሚገባ ይገፋልናል። ልክ ፔዳል በእግራችን እንደዚህ በምናነሳ ጊዜ ዲስካችን ቴንሽን ሬጉሌተር ዲስካችን ይከፍታል። እንደገና ደግሞ ሰፍተን በምንቆርጥም ሰዓት ቴንሽን ሬጉሌተር ዲስኩ ይከፍታል። መክፈቱን ቼክ ማድረግ አለብን። ፈንክሽናል መሆኑን ቼክ ማድረግ አለብን። ፒኗ መረሳት የለባትም። በዚህ መልኩ ገፋ አድርገን በእጃችን እናስገባለን እስከ መጨረሻ ገፋ አድርገን። ብዙም ዲስኩ እስኪከፍት አይደለም ማሰር ያለብን። አሁን እንደዚህ ጫና አድርገን ማሰር የለብንም። ምክንያቱም ቴንሽናችን ስፌታችን የላላ ይሆናል፣ ብዙ አይነት ችግር እንዲፈጠር ስለሚያደርግ በመጠኑ ብቻ ዲስኩ ባልከፈተ መልኩ። አሁን ይሄ ማለት በመግፋት ምን ያህል በኋላ ስራውን ሲሰራ እንዴት እንደሚከፍት ላሳያችሁ ነው። ዲስኩ እንደዚህ ነው የሚከፍተው። ውስጥ ላይ ያለው ፓርት ፒኗን በሚገፋ ሰዓት በዚህ መልኩ ይከፍታል። ግን አሁን በምናጠብቅ ሰዓት እንዲሁ ነው፣ ሳንገፋ ነው። ዲስኩ ሳይከፈት እዛው በጣታችን ትንሽ ገፋ አድርገን እዛችሁ ባለበት ብሎናችንን እናጠብቃለን። በእንደዚህ አይነት መልኩ ማለት ነው ብሎናችንን እናጠብቃለን። በስክሩዋችን ብሎናችንን እናጠብቅና ከዛ በኋላ ምን ያህል ፈንክሽናል ስራውን በትክክል እየሰራ እንደሆነ ቼክ ለማረጋገጥ ማሽናችን ላይ ክራችንን በተገቢው ክር ማስገባት ባለብን በተገቢው መንገድ ክራችንን ካስገባን በኋላ ይከፍታል ወይስ አይከፍትም ቴንሽን ዲስካችን። ምክንያቱም ዋና ስራው ቅድም እንዳልኳችሁ ቴንሽን ሬጉሌተራችን ዋና ስራው ቴንሽናችን የሚሰፋው ስፌትን የመወጠርና ያለመወጠር መጠኑን በፈለግነው መጠን አጀስት ለማድረግ ነው። ከፊት ያለችውን እችን ተምብነት የምትባለውን ባሽከረከርን ባጠበቀን ጊዜ ቴንሽናችን እየተወጠረ ይሄዳል። ባላላን ጊዜ ደግሞ ቴንሽናችን ስፌታችን ለቀቅ እያለ ይሄዳል። ቴንሽን ከሚገባ በላይ ከተወጠረ የተሰፋውን ስፌት መልሰን ጨርቁን ስንወጥር ክሩ ይበጣጠሳል። መረጃውን በትዕግስት ስለተከታተሉ ከልብ እናመሰግናለን። ለበለጠ መረጃ መካኒኩ ዴቮ በማለት 0986 83 91 26 ላይ ይደውሉ።